ብዬ በጠራሽ ደስ ይለኛል። ምን አለበት እንዴ? ለምን አጠራሽ? ነገ ስደብኝ አንቺ እከክ ነገ መስደብሽ አይቀርም። ግን አንቺ እከክ ግን ተመችተሽኛል። ዛሬ የተናገርሽው ማርያምን የሆነ የተናገረችው ነገር ተመችቶኛል። እከክ ነገ ስደቢ ያለ ነገር ነው። ነገ ስደቢ ግን ዛሬ የተናገርሽው ተመችቶኛል። አመሰግናለሁ። ሀና ቡል በላለ ዛሬ እንጆ ዳንኤል ምን አለ? እስኪ ቆይ ሊሆን ሀና ቡናት ጋይስ እቺ እከክ ነገር ትሰርበኛለች። ግን ኢትሶኬ ትስደበኝ። የሆነ የተናገረችው ነገር ግን ተመችቶኛል ጋይስ። ያው ልናገር ብዬ ነው ጋይስ። ጥሩትኝ እንጆ ዳንኤልን ከዛ ላይሆን አስገባታለሁ። እንጫወታለን ላይሆን እስኪ ተውን። 80 ሰው አስገቢያት በሉኝ። ቆይ እንዴ እናቱ የቻፕስቲክ ደህና ነበር። አሁን ግን ባሰበት። አይዶን ወሬ ሰማሽ? አዶናይ አልሰማሁም። አሞኝ ታመሜ ተይዤ ተለክፌ ተኝቼ ነበር። በፍጹም ተኝቼ መስማት የለም አላውቅም። ምን አለ አዶናይ? ምን አለ? አልሰማሁም ጋይስ አልሰማሁም። እንዳታነካኩኝ እኔ ኧረ ተው። ጆን ዳንኤል ይመጣል ወይንስ አሁን ናየው የምትሉ? አባቴ ሙት ዝግ ናት። እሺ ምንድነው ናየው የምትሉብኝ? ይኸው ዝግ ናት። ቤታ ክፈች እያለችሽ ነው። ናየውን በሏትኝ። ሂዱ ናየውን አመጣታለሁ። ከዛ ጆን ዳንኤል ካለ አንድ ሰው እናስገባለን። ናየውን ይኸው ክፈች በሏትኝ። አባቴ ሙት ዝግ ናት። ናየው ዝግ ናት ጋይስ፣ ናየው ዝግ ናት። ቤታ ክፈች እያለችሽ ነው በሏት። ሂዱ እሺ። ሀናውት ወጀ ድሮ ነበረ። በድሮ በሬ ያረሰ የለም። ድሮ እኮ ሁሉም ይወደኝ ነበረ። አሁን የሚሰድበኝ ይወዱኛል። ግን ምንድነው በእኔ መንገድ ተመሪ እኮ ነው እሱ። ደግሞ ኖ አልኩኛ። ኖ በራሴ ነፃነቴን በራሴ አውጃለሁ ነው እኮ እንጂ ሁሏም እኮ ትወደኛለች። ግን ችግሩ በእኔ ሀሳብ ተመሪ ነው ጋይስ። በእኔ ተመሪ ነው። ሰያቲን ጋይስ የሚሰጠኝ ይህን ስጡኝ ማስቱ የምትሰጠኝ ስጡኝ። ደስ አይልም ጋይስ? ቤታየው ፎቶ ያለኝ እሷን ስጡኝ። እሺ እሷን ስጡኝ። እንዴ ጡትሽ ዋው በኢየሱስ ክርስቶስ እንዴት በኩል ነው ጡቴን ያየኸው? እኔ ግን ምለው ጡቴ ግንባሬ ላይ መምጣት ጀመረ እንዴ? ለብቻ ና በሉትኝ። ከሰው ጋር ሆኖ አልቀበለውም። ለብቻ ና በሉትኝ። ጆን ዳንኤል ከሰው ጋር ሆኖ አልቀበለውም። ና ለብቻ ና በሉትኝ። ለብቻ ና በለው። ና ለብቻ ጆን እኮ ላኪ ብሎሻል። ለብቻው ይምጣ። ከሰው ጋር ነው ይለኛል። ለብቻ ና በሉትኝ። አልፈልግም ከሰው ጋር ሆኖ አልፈልግም። እኔ ለብቻ ና በሉትኝ። ለብቻ ና በሉት። ለብቻ ና በሉት። ለብቻ ና አልኩኝ እኮ አልሰማኝም። እንጂ እንደኔ አልመጣው አልነገሩኝም። ቤታይ ኦኬ፣ አንድ ሰው አስገባለሁ። እንዳታስገባሽ ማለት ነው እንዴ? አልናፈኩም። አሁን አልኩ ማርያምን አልጠየቀኝም። አንተ ምን አይነት ሰው ነው? አልነገርሽኝም። መች ነገርሽ? ኧረ በእናትህ ስቀር ምን ሆነሽ ነው? ጉንፋን ይዞኝ ነው የቀረው። ታመሜ እንዴ? አልቀረሽም እኮ እየገባሽ ነው። እኔ በየመጣሽ ክፈቺ በሏት ጋይስ፣ ክፈቺ በሏት። ማናት? ማንም ይሁን ሰው እንዳታስገባ ጆን ዳንኤል በማርያም። አንዴ ማናት? እንድንጫወት አንድ ሌላ ሰው ደግሞ አንቺ 7 ቤትሽ ይለቅ ወይ ደግሞ 7 ቤት ይለቅ። ዳዋ የምትባል መድኃኒዓለም 7 ቤትን ይጨርስልን። ለምን እኔ ሞታለሁ? ቤት ስንጫወት በቃ ሌላ ሰው አትስኪ። ለአራት እንድንጫወት እኮ ነው ሰውዬ። ቹቹዬ ተመለስክ ወደዚህ። ቆይ አንዴ ቆይ ጠብቀኝ። ኦኬ ሌላ አንድ ሰው ዋንትያ ላምጣት። ለአራት እንጫወት ነው ዋንትያ ነው ያንተ ዋንትያ